ህይወታችሁን ለመቀየር ፈልጋችሁ ግን ጊዜ የለኝም በሚል ሰበብ ቆማችኋል። ቆም ብላችሁ አስቡ። ዓለም ላይ ያሉ ስኬታማ ሰዎችና እናንተ ያላችሁ እኩል 24 ሰዓት ነው። ልዩነቱ እነሱ ጊዜን ይገዙታል፣ እናንተ ግን ጊዜን ይበላችኋል። ዛሬ ይህንን ታሪክ የምትቀይሩበትን የ30 ቀን ሚስጥር እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። ሰላም እንደምን አላችሁ የዩኒቨርሳል ጋይድ ቤተሰቦቼ። እንግዲህ ሁላችንም በቀን ውስጥ እኩል 24 ሰዓት ተሰጥቶናል። ነገር ግን አንዳንዶቻችን በእነዚህ ሰዓታት ውስጥ ትልቅ ስኬት እናስመዘግባለን። ሌሎቻችን ግን ደግሞ ቀኑ እንዴት እንደመሸ እንኳን አናውቅም። ልዩነቱ የሰዓቱ ብዛት ሳይሆን የጊዜ አጠቃቀማችን ነው። በሚቀጥሉት 30 ቀናት ውስጥ ህይወታችሁን ሙሉ በሙሉ ሊቀይሩ የሚችሉ 4 ሳይንሳዊና ተግባራዊ የጊዜ አጠቃቀም ዘዴዎችን አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። እንግዲህ የመጀመሪያው የምናየው ችግሩን መረዳት ነው። ብዙ ጊዜ የለኝም እንላለን። ነገር ግን ስልካችን ላይ ስንት ሰዓት እንደምናሳልፍ ብናየው እውነታውን ይገልጥልናል ማለት ነው። ስለዚህ የብዙዎቻችን ራሳችን መለስ ብለን ብናየው አብዛኞቻችን የደካማ ጎናችን ስልካችን ላይ የምናሳልፈው ጊዜ ነው። እንግዲህ ጊዜን ለመቆጠብ መጀመሪያ ጊዜያችን ወዴት እንደሚሄድ ማወቅ አለብን። ለሚቀጥሉት 3 ቀናት የምታደርጉትን እያንዳንዱን ነገር በደቂቃ መዝግቡ። ያን ማለት የጊዜ ሌቦቻችሁን ትለዩታላችሁ ማለት ነው። ስለዚህ ማን ነው እንዴት ነው የሰረቀው፣ ምንድነው ማን ነው እሱ የኔን ሰዓት የተጠቀመብኝ የሚለውን አንደርስታንድ እናደርጋለን። እንደዚህ ስናደርግ ወይም ሪከርድ ስናደርግ ወይም ስንመዘግብ ማለት ነው። ስለዚህ ይህንን ካየን የመጀመሪያው ዘዴ እንግዲህ ይሄ አይዘንሃወር ማትሪክስ የምንለውን ነው የምናገኘው። ይሄ ዘዴ እንግዲህ ስራን በቅድሚያ ተከታታይ ለመለየት ይረዳናል። ስራዎቻችሁን በ4 ብትከፍሏቸው ተመራጭ ይሆናል። እንግዲህ ጊዜያችሁን በአግባቡ እንድትጠቀሙ ማለት ነው። ስለዚህ ምንድነው እነኛ 4 ዘዴዎችን ከፋፍሏቸው፣ በእነዚህ አሁን በምነግራቸው 4 ዘዴዎች ማለት ነው። ስለዚህ ከከፋፈላችሁት በኋላ ኤፌክቲቭሊ ታይማችሁን ማኔጅ ማድረግ ትችላላችሁ። ስለዚህ መጀመሪያው እንግዲህ አጣዳፊና አስፈላጊ በሚል መድቡ። ሁለተኛ ላይ ደግሞ አስፈላጊ ግን አጣዳፊ ያልሆኑ ብለን መከፋፈል። በሶስተኛ ደግሞ አጣዳፊ ግን አስፈላጊ ያልሆኑ ብለን ብንመድብ። በአራተኛ ደግሞ እና በመጨረሻው ላይ ምንድነው አስፈላጊም አጣዳፊም ያልሆኑ ብለን ብንከፋፈላቸው ታይማችን ፕሮፐርሊ ማኔጅ እንድናደርግ ወይም ፕሮፐርሊ እንድንጠቀም ምን ያደርግና እድል ይከፍትልናል። በእነዚህ በ4 መንገዶች ብንከፋፈላቸው ማለት ነው። ስለዚህ ይሄ አይዘንሃወር ማትሪክስን በዚህ መንገድ በእነዚህ በ4ቱ መንገዶች ብንከፋፍልና ብንመድባቸው ስራዎቻችንን ምንድነው ኤፌክቲቭሊ ታይማችን ማኔጅ ማድረግ እንችላለን ማለት ነው። ስለዚህ አጣዳፊና አስፈላጊ ስንል ምን ማለት ነው ካልን እንግዲህ አሁኑን ማድረግ ያለብን ወይም አሁኑ መደረግ ያለባቸው፣ ለምሳሌ የነገ ፈተና፣ አሁን ነገ ፈተና ቢኖርብን ምንድነው ይሄ አጣዳፊና አስፈላጊ ነው። ስለዚህ ለዚህ መጀመሪያ ቅድሚያ ሰጥተን ታይማችን ማኔጅ አድርገን ወይም ፕሮፐርሊ አቴን አድርገን ምንድነው ማድረግ ኢፌክቲቭሊ ታይማችን ማኔጅ አድርገን ስኬጁል አድርገን ለነገ መዘጋጀት አለብን ማለት ነው። ስለዚህ ይሄ ነው አጣዳፊና አስፈላጊ የምንለው ማለት ነው። በሌላም ማየት ይቻላል። እኔ እንደ ምሳሌ ፈተናን ስለወሰድኩ ነው። በሁለተኛ ደግሞ አስፈላጊ ግን አጣዳፊ ብዬ ቅድም የነገርኳችሁ ለወደፊት ህይወታችሁ ወሳኝ የሆኑ፣ ለምሳሌ ስፖርት መስራት፣ አዲስ ቋንቋ መማር ወይም ስኪል ለመማር ብትፈልጉ ምንድነው ስኬታማ ሰዎች ጊዜያቸውን የሚያሳልፉት እዚህ ሳጥን ውስጥ ነው ወይም እዚህ ቦክስ ውስጥ ነው ማለት። ስለዚህ አስፈላጊ ግን አጣዳፊ ያልሆኑ ውስጥ ማለት ነው። ስለዚህ በእነዚህ ውስጥ እነኝም ማድረግ እንችላለን። እነዚህ አሁን የነገርኳችሁ ይሄ ስፖርት መስራት፣ አዲስ ቋንቋ መማር ምንድነው አስፈላጊ ግን አጣዳፊ ያልሆኑ በጊዜ ትሩ ፕሮሰስ የሚደረጉ ነገሮች ናቸው ማለት ነው። ስለዚህ ይሄ ነው። አጣዳፊ ግን አስፈላጊ ያልሆኑ ብለን የምንመድባቸው ደግሞ ምንድነው ሌሎች እንዲያደርጉላችሁ የምትሰጧቸው ስራዎች ለሌሎች ሰዎች ማለት ነው። ሌሎች ሰዎች የግድ እንዲያደርጉላችሁ ወይም እንዲሰሩላችሁ የምትፈልጉ ከሆነ አጣዳፊ ነው ግን አስፈላጊ ያልሆኑ ናቸው፣ አስፈላጊ ሆኑ ማለት ነው። ስለዚህ እነኚህ ናቸው እንግዲህ ቅድም የነገርኳቸው አስፈላጊ ወይም አጣዳፊ ያልሆኑ ያልኩት። ላይክ እንደ ቲክቶክ ላይ ሰዓት ማባከል ምንድነው እነዚህ ማስወገድ ነው ያለብን። ይሄን ካላስወገድ ምንድነው ምንም ወደደንም ጠላንም ምንድነው የሚሆነው ማለት ነው ሰዓታችን ይበላል። እኛ የምንፈልገውን ደረጃ ላይ ለመድረስ ፕሮፐርሊ ታይማችን ማኔጅ ማድረግ አንችልም። ስለዚህ ይሄንን ልናስወግድ ይገባል። ስለዚህ ቲክቶክ ላይ ብዙ ሰዓት ማሳለፍ ምንድነው የሚሆነው አስፈላጊም አጣዳፊም አይደለም ማለት ነው። ስለዚህ ያልሆነ ነው ማለት ነው። ስለዚህ በእንደዚህ መድበን እንትን ብንል ኤፌክቲቭሊ ታይማችን ማኔጅ ማድረግ እንችላለን ማለት ነው። እንግዲህ ሌላው እንግዲህ ዘዴ የምንለው ይሄ ፖሞዶሮ ቴክኒክ የምንለው ነው። እንግዲህ ትኩረታችሁ እንዳይበታተን ለማድረግ በፖሞዶሮ ብትጠቀሙ ምንድነው ኤፌክቲቭሊ ታይማችሁን መጠቀም ትችላላችሁ። ለምሳሌ ለ25 ደቂቃ ስራችሁ ላይ ብቻ ማተኮር፣ ከዛ ለ5 ደቂቃ እረፍት ትወስዳላችሁ ማለት ነው። ይህ አእምሯችሁ ደግሞ ሳይደክም ምንድነው የሚያደርገው ማለት ነው ረጅም ሰዓት እንድትሰሩ ያደርጋችኋል ማለት ነው። ስለዚህ
በየ25 ደቂቃ ስራችሁን ትሰራላችሁ። ከዛ ደግሞ ለ5 ደቂቃ እረፍት ታደርጋላችሁ። ከዛ አይምሯችሁ ሪላክስ ካደረጋችሁ በኋላ ምንድነው እኛም አንደክምም አይምሯችንም አይዝልም። ስለዚህ ስራችን ኤፌክቲቭሊ ለረጅም ሰዓት መስራት እንችላለን ማለት ነው። ስለዚህ ይሄንን ብንጠቀም ኤፌክቲቭሊ ታይማችን ማድረግ እንችላለን፣ ስራችንም ኤፌክቲቭሊ ማከናወን እንችላለን ማለት ነው። ስለዚህ ይሄን ዘዴ ብንጠቀም ይሄ ፖሞዶሮ ቴክኒክን ብንጠቀም ደግሞ የበለጠ ኢፌክቲቭ ያደርገናል፣ አሁን የነገርኳችሁ ኮንሰፕት በመውሰድ ማለት ነው። ስለዚህ ሌላኛው ዘዴ ደግሞ የጠዋት ወርቃማ ሰዓት ነው። እንግዲህ የመጀመሪያዎቹ 1 ሰዓታት የቀኑን ስኬት ይወስናሉ። ጠዋት ከመኝታችን ተነስተን የምናደርጋቸው ነገሮች ወይም የምንወስናቸው ውሳኔዎች ምንድነው ለኛ ስኬታማ ሚና ይጫወታሉ። ስለዚህ ስልክ ከመንካታችሁ በፊት ጸሎት ወይም ሜዲቴሽን ማድረግ፣ የቀኑን እቅድ መጻፍ፣ እንደገና ደግሞ ምንድነው መጽሐፍ ማንበብ። በእነዚህ 30 ቀን ውስጥ ጠዋት 1 ሰዓት ቀድማችሁ ለመነሳት መሞከር አለባችሁ። ስትነሱ ቀኑም የተባረከና ኤፌክቲቭሊ ስራችሁ ላይ በጣም አቴን አድርጋችሁ እንድትሰሩ ያደርጋቸዋል ማለት ነው። ስለዚህ የጠዋት ወርቃማ ሰዓቶችን ፕሮፐርሊ ብንጠቀማቸው በጣም አዋጭ ነው ማለት ነው። ስለዚህ ይሄ ነው ማለት ነው። ይሄን ብትሞክሩት ምርጥ ነው። ታይማችሁ ማኔጅ ለማድረግ ማለት ስራችሁንም ኤፌክቲቭሊ ለመስራት ማለት ነው። ስለዚህ የሌላኛው እንግዲህ ይሄ 30 ዴይስ ቻሌንጅ ነው ወይም የ30 ቀኑ ፈተና የምንለው ነው ማለት ነው። እንግዲህ አሁን ቃል እንግባባ። ለሚቀጥሉት 30 ቀናት ምንድነው ምን ማድረግ አለብን? የመጀመሪያው በየቀኑ ማታ የነገውን ቶፕ 3 ዋና ስራዎችን ወይ የምንሰራቸውን ስራዎች ወይ የምናከናውናቸውን ስራዎች መጻፍ። ከዛ በሁለተኛ ከጠዋቱ 2 ሰዓት በፊት ማለት ነው ሶሻል ሚዲያ አለመነካካት፣ ላይክ እንደ ፌስቡክ፣ ቲክቶክ፣ ዩቲዩብ የመሳሰሉ ፕላትፎርሞች ላይ አለመንካት፣ ስልካችንን አለመንካት ለነዛ ፐርፐዝ ብለን ማለት ነው። ስለዚህ በየቀኑ ማታ የነገውን ቶፕ 3 ስራዎችን ከጻፍን በኋላ ምንድነው ከጠዋቱ 2 ሰዓት ሁል ጊዜ የሶሻል ሚዲያ አለመንካት፣ ሁለተኛው ሜቲድ። ሶስተኛው ደግሞ ቢያንስ እንግዲህ 4 የፖሞዶሮ ዙር ይሄ 25 ደቂቃ ትኩረት። ይሄ መጀመሪያ 25 ደቂቃ ስራ ሰርተን በየ5 ደቂቃ እረፍት እያደረግን የምንሰራው ስራ ብዬ ፖሞዶሮ ቴክኒክ ላይ ብዬ የነገርኳችሁን ቴክኒክ መጠቀም። ስለዚህ እዚህ ላይ በትኩረት ብትሰሩ ኤፌክቲቭሊ ሰዓታችሁን መጠቀም ትችላላችሁ ማለት ነው። እንግዲህ ይህንን ካደረጋችሁ በ30ኛው ቀን ላይ የተለየ ሰው ሆናችሁ ራሳችሁን ታገኙታላችሁ ማለት ነው። ስለዚህ በአጠቃላይ ምንድነው የምላችሁ ጊዜ ስጦታ ነው፣ አጠቃቀሙ ግን ጥበብ ነው፣ ጥበብ ይፈልጋል። አለበለዚያ ዝም ብለን በንዝናልነት የምንይዘውና የምናየው ከሆነ ታይማችን ማኔጅ ማድረግ አንችልም ማለት ነው። ስለዚህ እነኚህን የነገርኳችሁን ቴክኒኮች በመጠቀም በ30 ቀን ውስጥ ራሳችሁን ገምግሙት እስቲ። ከዛ የምታዩትን ለውጥ ታዩታላችሁ ማለት ነው። ስለዚህ ይህ ቪዲዮ ከጠቀማችሁ እንግዲህ ላይክ አድርጉ። በእነዚህ 30 ቀናት ውስጥ እንግዲህ የምታዩትን ለውጦች ደግሞ ኮመንት ሴክሽን ላይ እንደዚህ ተለውጬበታለሁ፣ እንዲህ ተቀይሬበታለሁ የምትሉትን አስቀምጡልኝ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮመንት አድርጉ። እንደዚህ አይነት መረጃ ደግሞ እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።